ይላል። ይሄን ቤተ ክርስቲያን ለመስራት ሲነሱ ቅዱስ ሚካኤል ሆይ አንተ ከኛ ጋር ካልሆን አንጀምረውም አንነካውም ብላችሁ ነበረ። ቅዱስ ሚካኤል ደግሞ እኔ በመንፈስ ከእናንተ ጋር እሆናለሁ፣ በመዓልትም በሌሊትም እረዳችኋለሁ ስላላችሁ ነው ይኸው እስከ ዛሬ ድረስ እየተረባረባችሁ ያላችሁ። ይህን ሁሉ ያደረገ አምላክ እግዚአብሔር የተመሰገነ ይሁን። ነቢዩ ኤልሳ ከተማሪዎቹ ጋር ሆኖ ወደ ዮርዳኖስ በወረደ ጊዜ እንጨት መቁረጥ ጀመሩ ይላል። በደንብ ተከታተሉ። እንጨት መቁረጥ ጀመሩ። ከመካከላቸው አንዱ እንጨት የሚቆረጥበትን መጥረቢያ ከሰው የተዋሰው ነበር። መቼም ሰው ሲቸግረው ከጎረቤቱ ከዘመዱ ይዋሳል፣ ገንዘብም ቢሆን ይበደራል። እግዚአብሔር ሲፈቅድልኝ እመልሳለሁ ብሎ ያ ሰው ምሰሶ በሚቆርጥበት ጊዜ ብረቱ ከእንጨቱ ላይ ወልቆ ወደ ዮርዳኖስ ባህር ገባበት። ከሰው የተዋሰው ነው። ምን ያድርግ? ተጨነቀ፣ ተጠበበ፣ አለቀሰ፣ ጮኸ። ወደ ማን ነው የጮኸው? ወደ ነቢዩ ወደ ኤልሳ። ወደ ማን ነው ያለቀሰው? ወደ ነቢዩ ወደ ኤልሳ። ነቢዩ ኤልሳ የእግዚአብሔር ሰው የእግዚአብሔር ቅዱስ ከእርሱ ጋር ባይሆን ኖሮ ወደ ማን ይጮህ ነበር? ወደ ማን ያለቅስ ነበር? እናንተም በጨነቃችሁ ጊዜ፣ በጠበባችሁ ጊዜ፣ በጎደላችሁ ጊዜ፣ በታመማችሁ ጊዜ፣ በራባችሁ በጠማችሁ ጊዜ፣ ባዘናችሁ ጊዜ አጠገባችሁ ወዳለ ወደ ቅዱስ ሚካኤል ባትጮሁ ወደ ማን ትጮሃላችሁ? ለእርሱ ባታለቅሱ ወደ ማን ታለቅሳላችሁ? በዚህ ምድር የሰውን እንባ የሚመለከት የለም። በዚህ ምድር የሰውን ጩኸት የሚሰማ የለም። እናንተ እድለኞች ናችሁ። ካጠገባችሁ ሆኖ ጩኸታችሁን የሚሰማ መልአክ አላችሁ፣ ያውም የመላእክት አለቃ። ካጠገባችሁ ሆኖ እንባችሁን የሚመለከትላችሁ እንባችሁን የሚያብስላችሁ መልአክ ስላለ ደስ ሊላችሁ ይገባል። ደስ እያላችሁ ገንዘባችሁን ልታወጡ፣ ደስ እያላችሁ በጉልበታችሁ ልታገለግሉ ይገባችኋል። ነቢዩ ኤልሳ ያን የሚያለቅሰውን ልጅ ያን የሚጮኸውን ልጅ ምን ሆነሃል አለው። ከሰው የተዋስኩት ነው፣ ከሰው የተበደርኩት ነው። ብረቱ መጥረቢያው መቁረጫው ከእንጨቱ ወልቆ ወደ ባህር ገባብኝ፣ የምከፍለው የለኝም፣ ዕዳ ገባሁኝ ብሎ አለቀሰ። የት ቦታ ነው የገባው አለው። አቅጣጫውን አሳየው። ተከታተሉ። ነቢዩ ኤልሳ ምን አደረገ? ከተቆረጠው ምሰሶ ላይ ቅርፊቱን ቀረፈና ወዴት ጣለው? ወደ ባህር ጣለው። ቅርፊት ወደ ባህር ብትጥሉት ወደ ውስጥ ይገባል? ይንሳፈፋል? እስቲ ንገሩኝ። ይንሳፈፋል። መንሳፈፍ የሚገባው ቅርፊት፣ መስመጥ የማይገባው ቅርፊት ወደ ውስጥ ገብቶ ብረቱን ይዞ ወጣ። የማ ተአምር ነው ይሄ? የእግዚአብሔር ተአምር ነው። ዝቅ ብሎ የነቢዩ የኤልሳ ተአምር ነው። ያውልህ ብረቱ ውሰደው አለ፣ ወሰደ። ሐዘኑ ወደ ደስታ ተለወጠ፣ እንባው ደረቀለት። ወገኖቼ በየቤቱ በተለያየ ምክንያት የማያዝን ሰው የለምና ሐዘናችሁን ወደ ደስታ ይለውጥላችሁ። በተለያየ ምክንያት በየቤቱ የማያለቅስ የለም። በልጆቹ ምክንያት የሚያለቅስ አለ። በትዳሩ ምክንያት የሚያለቅስ አለ።
በኑሮው ምክንያት የሚያለቅስ አለ። ይሄን እንባችሁን የመላእክት አለቃ ቅዱስ ሚካኤል ያብስላችሁ። አያችሁ፣ ያ ልጅ ባይኖረው እንኳን ከሰው ተውሶ ከሰው ተበድሮ ነው የእግዚአብሔርን ቤት ለመስራት የተነሳው። እናንተ ቢኖራችሁ ከኪሳችሁ አውጥታችሁ የቅዱስ ሚካኤልን ቤት ስሩ። ባይኖራችሁ ተበድራችሁም ቢሆን የእግዚአብሔርን ቤት ስሩ። ያም ብድራት ማን ይመልስላችኋል? የሰማይ አባታችሁ የሰማይ አምላካችሁ እግዚአብሔር ይመልስላችኋል። ወገኖቼ ነቢዩ ኤልሳ የእግዚአብሔር ምሳሌ ነው። ተከታተሉ። እኛ ራሳችን እንኳን ነቢዩ ኤልሳ እኔና እናንተ የማን ምሳሌ ነን? የእግዚአብሔር ምሳሌ ነን። ምክንያቱም እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። በእግዚአብሔር መልክ ተፈጥረናል። በእግዚአብሔር አርአያ ተፈጥረናል። በእግዚአብሔር ምሳሌ ተፈጥረናል። አባታችን እግዚአብሔር ነው። እኔና እናንተ የማን ልጆች ነን? የእግዚአብሔር ልጆች ነን። የተለያየ ቋንቋን ብንናገር አባታችን አንድ እግዚአብሔር ነው። እናታችን አንዲት ድንግል ማርያም ናት። እናታችን አንዲት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ናት። አባት ማን ነው ስንባል እግዚአብሔር ነው። ከእግዚአብሔር የሚበልጥ አባት አለ? የለም። ከድንግል ማርያም የምትበልጥ እናት አለች ወይ? የለችም። ከቤተ ክርስቲያን የምትበልጥ እናት አለች ወይ? የለችም። እኔና እናንተ በተለያየ ስም እንጠራ እንጂ የአንድ አባት የአንድ እናት ልጆች ነን። ወደ ሰማይም ስንወጣ አንዲቷን የእግዚአብሔርን መንግሥት ነው የምንወርሰው። እንዲህ እንደተሰበሰብን እግዚአብሔር በሰማያዊት ኢየሩሳሌም በመንግሥተ ሰማያት ይሰብስበን። አንድም ሰው የሚኮነን አይኑር። ንስሐ ገብተን ሥጋ ወደሙ ተቀብለን ወደ እግዚአብሔር መንግሥት የምንገባ ያድርገን። ከቁጥር አያጉድለን። ወደ እግዚአብሔር መንግሥት ገብተን እገሌ እኮ ጎደለ፣ እገሊት እኮ ጎደለች፣ እገሌ በሲኦል ቀረ፣ እገሊት በሲኦል ቀረች ከመባል የእግዚአብሔር ቸርነት የመላእክት አለቃ የቅዱስ ሚካኤል ተራዳይነት ይሰውረን። ይሄ ሁሉ ድካም ለእግዚአብሔር መንግሥት ነው። ይሄ ሁሉ ድካም ለጽድቅ ነው፣ ለውዳሴ ከንቱ አይደለም። እገሌ ይህን አደረገ፣ እገሊት እንዲህ አደረገች ለመባል አይደለም። ይሄ ሁሉ በምድር የሚቀር ነው።